ሰላም ይህ ኤርታሌ ኢንተርቴይንመንት ነው። ቻናላችንን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የምስጢር ቁልፍና የተቀበረው ፍቅር። አንድ ሰው ሙሉ በሙሉ አውቃለሁ ብለው አስቡ ያውቃሉ? አብረዋቸው የተገኙበትን ፍቅራቸውን የገለጹላቸውን ሰው በአንድ ሰከንድ ውስጥ በፍጹም የማታውቁ ገዳይ እንደሆነ ብታውቁስ ምን ታደርጋላችሁ? ሶስና ከናታን ጋር ያሳለፈቻቸው 4 ዓመታት በፍቅርና በተንከባካቢነት የተሞሉ ነበሩ። ነገር ግን ናታን ለሥራ ክፍለ ሀገር በሄደበት በአንድ ጥቁር ሐሙስ ከአልጋው ስር የተደበቀው ሚስጥር በፍቅር ታሪካቸው ወደ አስፈሪ ህልም ቀየረው። ለሶስና ናታን ሕይወቷን መልስ ነበር። ላለፉት 4 ዓመታት በፍቅር አብበዋል። ናታን አስተዋይ፣ ታጋሽና ለሶስና ሲል ማንኛውንም መስዋዕትነት ለመክፈል የማይወላውል ሰው ነበር። ነገር ግን ናታን አንድ የማይጣስ ሕግ ነበረው። በምንም አይነት ሁኔታ ከአልጋቸው ስር ያለው የቆየ አሮጌ ሳጥን ማንም እንዲነካበት አይፈልግም ነበር። የቤተሰቤ አሮጌ ዕቃ ነው፣ አትክፈቺው ይላት ነበር። ሶስና በናታን ላይ በነበራት በሙሉ እምነት ምክንያት ጠይቀው አታውቅም ነበር። ናታን ለ2 ሳምንታት የሥራ ጉዞ ወደ ባህር ዳር አቀና። ሶስና ቤቱን እያጸዳች እያለ የታት ቀለበቷ አምልጧት ካልጋ ስር ገባ። ቀለበቷን ለመፈለግ እጆቿን ስታስገባ እጇ ያረፈበት በዚያ የተከለከለ የእንጨት ሳጥን ላይ ነበር። በዚህ ጊዜ የሴት ልጅ ጉጉትና ጥርጣሬ አሸነፋት። ሳጥኑ በትንሹ ቁልፍ የተቆለፈ ነበር። ሶስና በፀጉር መሰኪያዋን ተጠቅማ ሳጥኑን ሰበረችው። በሳጥኑ ውስጥ የነበሩት ዕቃዎች ግን ልቧን የመታው ያህል አስደንግጧታል። አንደኛ የናታንና የሌላ በጣም ውብ ሴት የሰርግ ፎቶ። ናታን አግብቶ ነበር። ለምን ደበቃት? ሁለተኛ ከፎቶ ስር የተቀመጠ አንድ ወረቀት ሰነድ፣ ሕጋዊ የሞት ምስክር ወረቀት። ሄለን ታደሰ የሞት መንስኤ አጠራጣሪና አሰቃቂ የጭንቅላት ጉዳት። የሞተችበት ቀን ናታን ከሶስና ጋር በመተዋወቁ ከ1 ወር በፊት ነበር። ሶስና አየር አጠራት። ናታን አግብቶ ነበር። ባለቤቱ እንዴት ሞተች? ለምን ደበቀኝ? ገዳይ ነው ወይስ ካንሰር ነው የታመመው የሚለውም ሌላ ጥያቄ ነበር። ሳጥኑ ስር ትንሽ ማስታወሻ ደብተር አገኘች። ደብተሩ ላይ ናታን በገዛ እጁ እንዲህ ሲል ጽፎ ነበር። ይህ ምስጢር ከኔ ጋር ይቀበራል። እሷን ያጣሁበት ቀን እኔም ተገድያለሁ። እውነቱን የሚያውቅ ማንም ሰው መኖር የለበትም። ሶስና ይበልጥ ፍርሃት ተዋጠች። አብሯት የሚኖረው ሰው አፍቃሪው ናታን ሳይሆን ባለቤቱን የገደለ ጨካኝ ወንጀለኛ እንደሆነ ታመነ። ከምሽቱ 5 ሰዓት ሶስና በሳጥኑ ውስጥ ባገኘችው የዶክተር ስም መሰረት ለቀድሞ የናታን አጎት ደወለች። ድምጿ እየተንቀጠቀጠ የሄለን ስም አነሳች። በሌላኛው መስመር ያለው ሰው ድምፅ ተቀየረ። ልጄ፣ ስለ ሄለን ነገረሽ? ማን ነገረሽ? ናታን ያንን ታሪክ እዚያው ያበቃ መስሎኝ ነበር። ሄለን በዚያች ምሽት የሞተችው ከተጣሉ በኋላ ነበር። ፖሊሶች ናታን ላይ ጥርጣሬ ነበራቸው፣ ነገር ግን በበቂ ማስረጃ አጣተው ለቀቁት። እባክሽን ከሱ ራቂ።
ሶስና ስልኩን ዘጋችው። በፍርሃት ልቧ ሊፈነዳ ደረሰ። ስልኩ ላይ ናታን ነበር። ሶስና እየተንቀጠቀጠች አነሳችው። ሶስና አለ ናታን በዛለና ከባድ ድምፅ። ስራዬ ቀድሞ ስለተጠናቀቀ አሁን ወደ ቤት እየተመለስኩ ነው። ከ10 ደቂቃ በኋላ እደርሳለሁ። ሶስና በድንጋጤ ሳጥኑን ልትዘጋ ስትል የሳጥኑ ቁልፍ ተሰበረ። ዕቃዎቹን እንደነበሩ መመለስ አልቻለችም። ናታን ደግሞ በሩ ላይ ደርሷል። የመኪና መብራት በመስኮቱ በኩል ሲያበራ ይታያል። የመኪና በር ሲዘጋ ተሰማ። ኮሪደሩ የእግር ኮቴ ድምፅ ወደ ክፍሉ እየተቃረበ መጣ። ጋጭ ቋ ጋጭ ቋ። ሶስና ከፍርሃቷ የተነሳ መተንፈስ አቅቷት ከገዳይ ጋር በአንድ ቤት ውስጥ ልትዘጋ ነው። በሩ ተከፈተ። ናታን ወደ ውስጥ ገባ። አይኑ ወዲያው ጠረጴዛው ላይ ባለው የተከፈተ ሳጥን ፎቶና የሞት ምስክር ወረቀት ላይ አረፈ። የክፍሉ ወለል በጸጥታ ተዋጠ። ናታን ቦርሳውን መሬት ላይ ጣለው። ሶስና በለቅሶ ድምፅ ገዳይነህ፣ ሄለንን ገድለሃታል። ላለፉት 4 ዓመታት ከገዳይ ጋር ነው የኖርኩት አለችው። ጮኸች። ናታን ወደ እሷ አልተራመደም። ይልቁንም ጉልበቱን ተንበርክኮ መሬት ላይ ወደቀ። እጆቹን ፊት ላይ አድርጎ እንደ ሕፃን ልጅ ማልቀስ ጀመረ። አዎ ሶስና አለ። አዎ ሶስና በለቅሶ የታነቀ ድምፁ። እኔ ነኝ እሷን የገደልኳት፣ ነገር ግን በቢላዋ ወይም በመርዝ አይደለም፣ በጸጸትና በፈጣሪ ፊት። ሶስና በድንጋጤ ፈሰሰች። ናታ ሄለን የልብ ህመም ነበራት። ከዚያ ምሽት በስራዬ ምክንያት ከባድ ጭንቅጭቅ ተጣላን። ጥያቄ ወጣሁ፣ በዛው ጥያት ወጣሁኝ። እሷ ግን እኔን ለማቆም ስትከታተለኝ ከደረጃ ላይ ተንሸራታ ወደቀች። ጭንቅላቷ ተመታ። ሆስፒታል ሳደርሳት ሕይወቷ አልፏል። ዶክተሮቹ የልብ ድካምና የጭንቅላት ጉዳት አሰቃቂ ሞት አምጥቶባታል አሉ። እኔ ከቤት ባልወጣ ኖሮ አትሞትም ነበር። እኔ ነኝ የገደልኳት ናታን ብሎ ሶስናን ተመለከታት። አይኖቹ በእንባ ተሞልተዋል። ይሄንን ሳጥን የደበቅኩት የነበረኝን ጥቁር ታሪክና የጸጸት ጠባሳ አይተሽ እንድትጠይኝ ስላልፈለግኩ ነው። አንቺን ካገኘው በኋላ ነው እንደገና መኖር የጀመርኩት። ከአንቺ ያጣሁት ፍቅር የለም፣ ነገር ግን ያለፈው ታሪኬ አንቺን ያጣብኛል። ከአንቺ ጋር ሊያጣላኝ ይችላል ብዬ ፈራው። ሶስና በእጇ የያዘችውን ቢላውን መሬት ላይ ጣለችው። ገዳይ ሳይሆን በጥልቅ የጸጸት ቁስል የተሰበረ ሰውን ነበረ እያየች የነበረው። እውነተኛ ፍቅር ማለት ያለፈው ታሪክ የሌለው ሰው መፈለግ ሳይሆን የቆሰለውን ሌላኛውን ወገን የልብ ቁስል አብሮ ማከም ነው። ሶስና ናታንን ይቅር አለችው። ያንን የምስጢር ሳጥን አብሮ አቃጠሉት። ምክንያቱም የተቀረው የፍቅርና የጸጸት ቦታው ያለፈው ታሪክ ውስጥ እንጂ በእነሱ የወደፊት ሕይወት ውስጥ አልነበረምና። እዚህ ላይ ታሪካችን አበቃ። እናንተ በሶስና ቦታ ብትሆኑ ናታንን ይቅር ትሉታላችሁ ወይስ ሚስጥር ደብቆኛል ብላችሁ ትተው ነበረ? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ላይክ በማድረግ ለወዳጅ ዘመድ ሼር በማድረግና ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን
የቤተሰባችን አባል ይሁኑ። በቀጣይ አስደናቂ ታሪክ አስከትለን እናቀርባለን። ሰላም ሁኑ።